ሰይጣንን ማየት ትፈልጋላችሁ? ዛሬ የሰይጣንን መልኩን ላሳያችሁ ነው። በጣም ቀላል ግን ከባድ የሆነ ርዕስ ላነሳ ነው። በእርጋታ አዳምጡኝ። ሰይጣን መልኩ ምን አይነት ነው? የሰይጣንን መልክ ከማሳየቴ በፊት ግን ባለው ለቀንድ ጥፍራሙን ይህንን የካርቶን ምስል ከአይምሯችሁ አውጡት። ይህንን ቪዲዮ የሰራውላችሁ በእኔ የእድሜ ልክ የሆነውን ጥናትና ምርምር ውጤት ነው። አዎ ሰይጣን እኛ መሀል መልኩ ምን ይመስላል ነው ጥያቄው። በምን ባህሪ ይገለጣል ነው ዋነኛው ጥያቄው። ዘ ግሬት ዲሲቨር ኦር ፋዘር ኦፍ ላይ ይሉታል። የውሸት አባት ይለዋል ቅዱሱ መጽሐፍ ማለት ነው። ስለዚህ እርማችሁን አውጡ። ሰይጣን በቀጥታ አይገለጥም፣ ወይም ደግሞ ሰይጣንነቱን አያስባንንም። ተለውሶና ተድበስብሶ እውነትን መስሎ እውነትን አወሳስቦ ነው መቅረብ ያለበት ማለት ነው። ለምን? ለመታመን። ታዲያ ትልቁና ዋናው ጥያቄ የሚሆነው ሰይጣንን የምንለይበት ቃላት ወይም ደግሞ የሰይጣን ድምፅ ምን አይነት ነው? በተለይ ለዚህ ዘመን የሰይጣን ድምፅ ምን ይመስላል በሰው ውስጥ? ይህንን ከላይ ያለውን እጅ በሰይጣን እንመስለው። ታዲያ እንደምትመለከቱት ፐርሱዌሲቭ የሆነ ዶክትሪን ወይም ደግሞ አሳማኝ የሆነ አስተምህሮት ይዞ ነው የሚመጣው ሰይጣን። ታዲያ ይህ አሳማኝ የሆነው አስተምህሮት ውስጥ 3 ዋና ዋና ነጥቦችን ታዳምጡበታላችሁ። አንደኛው ሃይፐር ኢንዲቪጁዋሊዝም የሚባለው መጠን ያለፈ ግላዊነት፣ ስለ እኔ ነው እንጂ እኛ የሚባለውን ሀሳብ ማቀንቀን አይፈልጉም። ስለዚህ እኔ የሚበዛበት ነገርን መለየት፣ ኮሌክቲቭ የሆነ እኛ የሚባል ኮሚኒቲ፣ ማህበረሰብ የሚባል ነገርን ቃላትን መጠቀም አይወድም። እኔ ነው ግለኝነት ወይም ደግሞ ሃይፐር ኢንዲቪጁዋሊዝም። ሁለተኛው ድምፅ ደግሞ ሴንሹዋል ሊብሬሽን የምንለው ነው። ወይም ደግሞ የአንድ ሰው የወሲብ ቅርጽን ወይም ደግሞ ለማህበረሰብ ሊነገር የማይገባ ልቅ የሆነ የወሲብ ቅርጽን የማሳወቅ ፍላጎት፣ ጾታዊ የሆኑ ነገሮችን የማሳወቅ ፍላጎት። ሶስተኛው የሰይጣን ድምፅ በሰው ውስጥ ሲገለጥ ታዲያ እነኚህ ሰዎች they are packed with enlightenment፣ በራልኝ ተገለጠልኝ የሚሉ ናቸው። ስለ ፐርሰናል እድገት ሊሆን ይችላል፣ ዴቨሎፕመንት ሊሆን ይችላል፣ ዊዝደም ጥበብ፣ ኖሌጅ እውቀት ሊሆን ይችላል። የነ አኒራንድ ይሄ ኦብጀክቲቪዝም የሚባለው ሌሎችን አንደርማይን በማድረግ የኮሚኒቲ የማህበረሰብ ትስስርን ወይም ደግሞ ሪስፖንሲቢሊቲን ኃላፊነትን የሚሸሹ ኮምፓሽን ሐዘኔታ የሌላቸው አይነት ትውልዶች ወይም ግለሰቦች ናቸው። ታዲያ የሰይጣን መገለጫው በሰው ባህሪ በሰው ንግግር ውስጥ እንዴት እናገኘው ነው? በሰው ውስጥ አንደኛ የምንመለከተው ወይም የምናዳምጠው ማይ ትሩዝ ኢዝ ዘ ኦንሊ ትሩዝ ካለ ወይም ደግሞ የኔ እውነት ብቸኛው እውነት ነው የሚል አስተምህሮት ካለበት አንደኛ የሰይጣን ድምፅ ነው። ምን ማለት ነው? ይህ የሰይጣን ተመሳሳይ ባህሪ አንተን ከጠቀመ ትክክል ነው በቃ እኔን ከጠቀመኝ ሁሉም ነገር ልክ ነው ማለት ነው። ብገልም ልክ ነው፣ በዋሽም ብሰርቅም አንተን ከጠቀመ ልክ ነው የሚል አይነት ማለት ነው። ይሄ ማለት ምን ማለት ነው? ሞራል ኦፍ ደ ክራውድ ወይም ደግሞ የማህበረሰቡ ሞራል፣ ሶሳይቲ፣ ማህበረሰብ፣ ሪሊጅን፣ እምነት፣ ትራዲሽን፣ ባህል የሚባሉትን ነገሮች መስማትም ማቀንቀንም አይፈልግም።